በዚህ ተለዋዋጭ ዓለም ውስጥ ከሰዎች ጋር የሚኖርህ የዕለት ተዕለት ኮሚዩኒኬሽን የተስተካከለና ጣፋጭ ካልሆነ በተለይ ከግራመር አንጻር ደግሞ ትክክል ካልሆነ በእርግጠኝነት የየቀኑ ንግግርህን ኢፌክቲቭ ባልሆነ መንገድ እንድትፈጽም ትገደዳለህ ማለት ነው። አይገሬ እሱ ነገር እኮ አልጠፋንም እንዴት አድርገን እናሻሽል ነው እያልከን ያለ ነው የምትሉኝ በእርግጠኝነት እኔ ደግሞ ለዛ የሚጠቅማችሁን በጣም መሰረታዊ የሚባለውን እንዲህ ተመቻችቶ የቀረበ ትምህርት ይዤላችሁ መጥቻለሁ። ዛሬ በክፍል 9 ልዩ የሆነ ነገር አሳያችኋለሁ። ምን ማለት የመሰላችሁ በየዕለት በምታደርጉት ኮሚዩኒኬሽን ላይ እናንተ እየገጠማችሁ ያለ አንድ መሰረታዊ ግዙፍ የሚባል ስህተት አለ። እንዲሁ ስናየው ቀለል ያለ ነው የሚመስለው፣ ነገር ግን በእርግጠኝነት እናንተም ትስማማላችሁ። ግዙፍ ብዬ ነው የምገልጸው። ግዙፍ ያስባለኝ ምኑ መሰላችሁ? ይህንን ስህተት ግዙፍ እንድንለው የሚያስገድደን ምንድነው? መልእክቱን በተዛባ መንገድ እንድናስተላለፍ ስለሆንን አሁን ራንደምሊ መንገድ ላይ ስትመላለሱ ሰዎችን ብትመለከቷቸው የሚያወሩት የተለያየ አይነት የእንግሊዝኛ ፕሮናንሲዬሽን አለ፣ የአረፍተ ነገር ስትራክቸር አወቃቀሩ አለ፣ ብዙ ነገር ታያላችሁ። ከዛ ውስጥ አንደኛው መሰረታዊ ክፍተት ድርጊትና መሆንን ለይቶ አለማወቅ ነው። እናንተም ጋር ክፍተት ካለ ዛሬ ለአንዴና ለመጨረሻ ጊዜ አጥርታችሁ የምታዩበት ትምህርት ይሆናል ማለት ነው። Hello and welcome everybody. This is your English teacher Gareth from Simple English YouTube channel. Thank you very much once again. I appreciate it. Thank you for your time, for being here, for your dedication, and I really appreciate that. እስኪ ግሶችን እንመልከት። ግስ ማለት ቨርብ ማለት ነው አይደል? በእንግሊዘኛ ኦኬ፣ ሁለት አይነት ቨርቦች አሉ በእንግሊዘኛ ቋንቋ የምታገኟቸው አክሽን ቨርብስ ኤንድ ቢ ቨርብስ ምንላቸው ማለት ነው። አክሽን ቨርብስ ምንላቸው ከስሙ እንደምትረዱት አክሽን ድርጊቶችን ለመግለጽ የምንጠቀምበት አረፍተ ነገር ነው። ኦኬ፣ የምንጠቀምበት ቨርብ ነው። ቢ ቨርብ ምንላቸው ደግሞ መሆንን ለመግለጽ የምንጠቀምባቸው ግሶች ናቸው። ኦኬ፣ በምሳሌ በደንብ ባሳያችሁ የተሻለ ይሆናል። ብታምኑም ባታምኑም ሺ ዶንት ሃፒ የሚል ሰው እንዳለ ታውቃላችሁ። መንገድ ላይ ገጠመኝ። ሺ ዶንት ሃፒ ምን ማለት እንደሆነ አልገባኝም። ደስተኛ አይደለችም ለማለት ታስቦ ይመስለኛል። but exactly we should not happy የሚል አረፍተ ነገር መጠቀም በፍጹም አንችልም። እሱን ለማስተካከል ነው እንግዲህ የዛሬው ትምህርት በጥልቀት ወደ ውስጥ የምንገባበት ማለት ነው። ኦኬ ሶ አክሽን ቨርብ የምንላቸው እስኪ ሊስቶችን ላሳያችሁ። የድርጊት ቃላቶችን በመጀመሪያ ደረጃ ላሳያችሁ። ኦኬ ለምሳሌ ታይፕ የሚል ቃል አለ። ታይፕ የምንለው ኮምፒውተር ላይ መጻፍ እንደማለት ነው። ኦኬ clean the table ቴብሉን ማጽዳት ነው። ኦኬ go to the restroom ወደ ሬስትሩም መሄድ፣ ወደ መጸዳጃ ክፍል መግባት፣ እሱም ደግሞ ሌላኛው ድርጊት ነው። drive a car መኪና ማሽከርከር ደግሞ ይሄም ድርጊት ነው። እስካሁን የነገርኳቸው እነዚህ በሙሉ ታይፕ ምንለው clean the table go to the restroom and drive a car ምንላቸው በሙሉ ድርጊቶች ናቸው። ኦኬ መሆን አድርገን ስንገልጻቸው ደግሞ ለምሳሌ ገሬ ምን አይነት ሰው ነው ልንል እንችላለን፣ ወይ አንቺ ምን አይነት ሰው ነሽ። humble ልንል እንችላለን፣ kind ልንል እንችላለን፣ friendly ልንል እንችላለን፣ punctual ልንል እንችላለን። ኦኬ ተመልከቱ። አሁን እዚህ ጋር እኔ ኮምፒውተር ላይ የምጽፍ ከሆነ ድርጊት አይደለም ይሄ። ድርጊቱ እንደ ብዬ ልግለጸው? አይ ብዬ በቀጥታ ቃሉን ነው የማመጣው፣ ቨርቡን ማለት ነው። አይ ታይፕ ኦን ማይ ኮምፒውተር ልል እችላለሁ። አይ ታይፕ ኦን ማይ ኮምፒውተር፣ ኮምፒውተሬ ላይ ታይፕ አደርጋለሁ። አይ ታይፕ ኦን ማይ ኮምፒውተር። አሁን ኮምፒውተሬ ላይ የምጽፍ ሰው ነኝ እኔ ያልኩ አይደለም። አይ ታይፕ ኦን ማይ ኮምፒውተር ማለት ኮምፒውተሬ ላይ እጽፋለሁ ነው። ኦኬ ነገር ግን ኮምፒውተር ላይ የሚጽፍ ሰው ነኝ፣ ኮምፒውተሬ ላይ የምጽፍ ሰው ነኝ ከሆነ ምን ማለት ይጠበቅብኛል ማለት ነው? አይ አም አ ታይፒስት አም ታይፒስት ልል እችላለሁ። አም ታይፒስት ወይም አም ታይፕ ራይተር። ታይፕ ራይተር ከሆንኩ ደግሞ አም ታይፕ ራይተር። አየው ግለሰቡን ማንነቴን ገለጽኩ። አይ አም ካልኩ ነኝ እያልኩ ነው፣ መሆኔ ነው እየገለጽኩ ያለሁት ማለት ነው። ኦኬ ሁለተኛው ደግሞ በሌላ አገላለጽ ምናልባት አይ አም ስኪልድ ታይፒስት ልል እችላለሁ። አይ አም ስኪልድ ታይፒስት። እነኚህ ሁለቱ አረፍተ ነገሮችን ተመልከቱልኝ። አይ ታይፕ ኦን ማይ ኮምፒውተር የሚለው አረፍተ ነገርና አይ አም ስኪልድ ታይፒስት ተመልከቱ። እዚህ ላይ ድርጊቱን ነው የገለጽኩ። እዚህኛው ጋር ደግሞ ምንድነው የገለጽኩ? መሆኔን ነው። ክህሎቱ ያለኝ ታይፒስት፣ ራይተር፣ ጸሐፊ መሆኔን እየገለጽኩ ነው። ታይፕ የሚያደርግ ሰው ታይፒስት ይባላል። እሱን እየገለጽኩ ነው ማለት ነው። ኦኬ በነገራችሁ ላይ የቢሮ ጸሐፊዎች ሴክሬታሪ ነው የሚባሉ፣ ነገር ግን ኮምፒውተር ላይ ዛሬ የሚጽፈው ሰው ደግሞ ታይፒስት ተብሎ ይገለጻል ማለት ነው። ታይፒስት ማለት ሁሌም ሴክሬታሪ ነው ማለት አይደለም። ቃላቶችን ለዩ እዚህ ጋር። ኦኬ አሁን ምንድነው እየገለጽን ያለ ነው? ድርጊትንና መሆንን ነው እየገለጽን ያለ ነው። ይሄን እንድትለዩልኝ ነው የፈለግኩ እኔ። አሁን በጠቅላላው እንዲህ ማድረግ እንችላለን። መሆንን ለመግለጽ የምትጠቀሙባቸው ቃላት ነው፣ ነች፣ ናቸው፣ ነን፣ ነኝ ለማለት የምንጠቀምባቸው ዋና ኦግዚለሪ ቨርብ የምንላቸው ረዳት ግሶች ለመሆን የሚያገለግሉት የመጀመሪያው ኢዝ ነው። ኢዝ የሚለው ሺ ኢዝ ስንል እሷ ነች፣ ምንድን ነች? እንቀጥላለን ሌላውን አረፍተ ነገር ክፍል። ሂ ኢዝ ማለት እንችላለን፣ እሱ ነው። ኢት ኢዝ ነገሮች፣ ይሄ ለምሳሌ የሆነውን ነገር ብናገር ምንድን ነው? ኢት ኢዝ አ ፔን ብዬ ነው የምገልጸው አይደል? ስለዚህ ኢት ኢዝ የሚለውን እጠቀማለሁ ማለት ነው። ሌላኛው
አምን የሚወስድ ደግሞ ብቸኛው አይ የሚለው ቃል ነው። እኔ ነኝ ስትሉ አይ አም ነው የምትለው አይደለም። አይ አም ድርጊትን አይደለም መሆንን ነው እየገለጻችሁ ያለው። ሌላኛው ደግሞ አር የሚለውን ደግሞ ልንወስድ የምንችለው ዊ አር፣ they are፣ you are ፊት ለፊት ያለን ሰው አንድም ሰው ይሁን ብዙም ሰው ሁኑ ዩ ብዬ ነው የምገልጸው። አንድም ብትሆን ብዙም ብትሆኑ ማለት ነው። ስለዚህ you are፣ they are፣ we are ብዬ ገልጻለሁ ማለት ነው። ኦኬ በጣም ጥሩ። አሁን እነኚህ አርን የወሰድንበት ኬዝ ኢዝን አምን ምን እየገለጽን ነው ማለት ነው? መሆንን እየገለጽን ነው። ስለዚህ አንድ ድርጊት አረፍተ ነገር ልስጣችሁ። he plays football እግር ኳስ ይጫወታል ነው። he plays football is am are አያስፈልግም እዚህ ጋር። ነገር ግን ምን አይነት ስህተት ነው እየተሰራ ያለ? he is play football የሚል አረፍተ ነገር ሰማለሁ። he is play football የሚል አረፍተ ነገር የለም። he is play football አንልም። he plays football ወይንም ደግሞ he is a football player ብዬ ነው መጠቀም ያለብኝ። እግር ኳስ ተጫዋች ነው። he is a football player መሆኑን አይደል የገለጹ is ላለው ከዛ ምንድነው ልጁ football player አረፍተ ነገሩ በዚህ መንገድ ያልቃል ማለት ነው። እንደዚህ እያደረጋችሁ ነው መስራት ያለባችሁ። ምንድነው ታዲያ አሁን እያልከን ያለ ካላችሁኝ ብዙ ስህተት እየሰማሁት ያለው he is she is I am we are ካላችሁ በኋላ ቨርብ የድርጊት ግስ እያመጣችሁ እየተቸገረ ነው። he is play football he is teach English አይሆንም። he teaches English he is an English teacher ሚለው ልጠቀም እችላለሁ። ኦኬ በጣም ጥሩ። ይሄን ካልኩ አይቀር አርቲክል ያስፈልገናል። እዚህ ጋር ስለ አርቲክል ካሁን በፊት የሰራሁት ቪዲዮ አለ፣ ገብታችሁ ብትመለከቱ በጣም ቆንጆ ነው። አርቲክል ማለት ዘ እና አንን እንዴት እንደምንጠቀም ምን እያልኳችሁ መሰላችሁ? ስለ መሆን ግስ እያወራን ከሆነ he is she is it is we are they are you are ካልም በኋላ ኤ ወይም ደግሞ አን ወይንም ዘ ብለን መጠቀም አለብን። ይህንን ማን ይወስነዋል? ከሱ ቀጥሎ የሚመጣው ቃል ለምሳሌ she is a nurse she is a nurse እላለሁ። ነርስ ነች ኤ የሚለውን እጠቀማለሁ። ኦኬ ይሄ ጥላ ከሆነ ይሄ ነገር ምን እላለሁ? it is umbrella ሳይሆን it is an umbrella an umbrella አን የሆነበት ምክንያት በዩ ምክንያት ነው። በጥልቀት ገብታችሁ ቪዲዮ እንድትመለከቱ ትፈልጋለሁ። ግን አሁን ምንድነው እየተናገርኩት ያለሁት? እዚህ ጋር መጠቀም ያለብን መሰረታዊ ቃል ቢኖር ኤ አንና ዘን ያስፈልገናል። ስለ መሆን እያወራን ከሆነ ምንገልጸው ማለት ነው። ኦኬ በሌላ አገላለጽ ለምሳሌ I am run ማለት ይችላለሁ። I am run እኔ ሩጫ ነኝ ማለት ይቻላል? አንችልም። እኔ ሩጫ ነኝ ማለት አንችልም። ወይ ደግሞ እኔ መሮጥ ነኝ ማለት አንችልም። I am a runner ማለት ይችላለሁ። I am a runner እሮጣለሁ ለማለት ምን ልበል? እሮጣለሁ ለማለት I am run አልችልም። I run ማለት እንችላለን። I run ይሄን እንጠቀማለን ማለት ነው። አሁን እዚህ ጋር እያየን ያለ ነው የቢ ቨርብ የመሆን ግስና የድርጊት ግሶች እንዴት አይነት መሰረታዊ ልዩነት እንዳላቸው ነው አንደርስታንድ የምታደርጉት እዚህ ጋር ማለት ነው። ኦኬ ብዙ ጊዜ እንደዚህ አይነት ስህተቶች በተደጋጋሚ ስለምሰማ ይሄንን የማስወገድ ኤቭሪዴይ ታስካችን መሆን መቻል አለበት። ኦኬ መሰረቱ ፋውንዴሽን ነው። የእንግሊዝኛ ቋንቋ መሰረት የሚባለው ይሄ ነው። እንግዲህ ዛሬ ያያችሁት ማለት ነው። ለምሳሌ አሁን እዚህ ጋር ተጨማሪ ለማሳየት ያክል አክሽን ቨርብስ ምንላቸዋለን? አክሽን ቨርብስ የድርጊት ግሶች ለምሳሌ ብረሽ ቲዝ፣ ጎ ቱ ስኩል፣ ድሬስ አፕ ወይም ደግሞ ዌክ አፕ ድርጊት የሚደረጉ ድርጊቶች ማለት ነው። ድርጊት ፊዚካል ድርጊት የሚደረጉ በፊዚካል እንቅስቃሴ የሚገለጹ ብቻ አይደሉም፣ ግን በማሰብ ሊደረጉ ይችላሉ። ለምሳሌ ቶክ የምንለውን የኮሚዩኒኬሽን አካል ነው። ወይም ደግሞ ሻውት የምንለው መጮህ፣ ዲስከስ የምንለው ቃል እነኚህ በሙሉ የድርጊት ቃላቶች ናቸው። የሚደረጉት በምንድን ነው? በኮሚዩኒኬሽን መሳሪያዎቻችን፣ በአፋችን፣ በምላሳችን፣ በከናፍሮቻችን ነው። ድርጊቶች ናቸው እነዚህ። ሌላው ደግሞ በማሰብ ደረጃ አይዲያሊ ደግሞ የሚደረጉ አሉ። ለምሳሌ ፎርጌት፣ ሪመምበር፣ ሆፕ፣ ዲሳይድ እያል እንዲህ የምንገልጻቸው ቃላቶች እነዚህም የድርጊት መገለጫዎች ናቸው። ኦኬ የድርጊት መገለጫዎች ናቸው። ስለዚህ ከዛሬ ጀምሮ he is football player ማለት ይቻላል። ነገር ግን he is play football ማለት አንችልም። በዚህ መንገድ እንድትይዙ ፈልጋለሁ። ኦኬ አንድ ፖይንት ግን ላንሳላችሁ እዚህ ጋር። አሁን ለምሳሌ he's playing football ማለት ይቻላል እንዴ? ፕሌይ ማለት ድርጊት ነው። ኢዝ ብለህ ግን አምጥታል እዚህ ጋር እንዴት ተቻለ ምናምን የሚል ሀሳብ ካነሳችሁ ይሄ ስፔሻል ኬዝ በፕሬዘንት ኮንቲኒየስ ቴንስ ላይ ኮንቲኒየስ ቴንስ ላይ ፕሬዘንት ኮንቲኒየስ ቴንስ ምንለው ያሁን እየቀጠለ ያለ ድርጊት ሲሆን I am, he is, she is, we are እያልን ገልጽና ከዛ verb ing አሁን እያደረግ ነው። what am I doing now? አሁን ምን እያደረግኩ ነው እኔ? I am teaching English። ምን እያደረጋችሁ ነው እናንተ? You are learning English ወይም ደግሞ you are listening to a video lesson. You are listening to me. ምንን እያዳመጣችሁኝ ነው? እሺ ይሄ ማለት
አሁን እየተደረገ ያለ ድርጊት ሲሆን አይ አም፣ ሂ ኢዝ፣ ሺ ኢዝ ብለን ጨምረን ከዛ በኋላ አይኤንጂ እናመጣለን። ነገር ግን አይኤንጂ ከሌለው አይ አም ፕሌይ አልችልም፣ አይ አም ቲች አልልም። አይ አም ካልኩ ቲቸር ማለት አለብኝ፣ ወይም አይ አም ቲቺንግ አሁን እያደረግኩት ከሆነ አም ቲቺንግ የሚለውን መጠቀም ይኖርብኛል። አሁን ጠቅለል ሳደርግላችሁ የመሆን ግስና የድርጊት ግስ የሚባሉ አሉ። ግስ መሆንን ለመግለጽ የምንጠቀማቸው ቃላቶች፣ ድርጊትን ለመግለጽ የምንጠቀምባቸው ቃላቶች። የመጨረሻው ምንድን ነው? አይራን ካልኩ አያምራን አይራን ማለት እችላለሁ፣ ነገር ግን አያምራን ማለት አልችልም። ስለዚህ መሆኔን ለመግለጽ አያም ብዬ ራን ሳይሆን ራነር አም ራነር የሚለውን መጠቀም ይኖርብኛል ማለት ነው። ለዛሬ አጭር የሆነች ፈጣን ለእናንተ የምትጠቀም ትምህርት ይዤላችሁ እንደመጣሁ ተስፋ አድርጋለሁኝ። ሞር ኤግዛምፕሎችን በራሳችሁ እንድትሰሩ ፈልጋለሁ። ቃላት እጥረት ካለባችሁ፣ አረፍተ ነገር አያይዞ የማውራት ችግር ላለበት፣ የፕሮናውንሲዬሽን ክፍተት ካለባችሁ ስልጠናው ጀምሯል። የ3 ወር እንግሊዝኛ ቋንቋ ስልጠና በኦንላይን ከአዳማ፣ አዲስ አበባ፣ ጅማ፣ ሐረር የትም ቦታ ሁኑ እሺ፣ በየትኛውም የሀገራችን ክፍል ሆናችሁ ለ3 ወር በነፃ በሚባል ሂሳብ በኦንላይን ማታ በሳምንት 3 ቀን ከሰኞ እስከ እሁድ ባሉ ቀናቶች ውስጥ 3 ቀን ተመርጦ በኦንላይን ስልጠና እኔ እሰጣችኋለሁ። ይህ ስልጠና ለእናንተ ነው የሚሆነው። በ3 ወር የሚጠናቀቅ ስልጠና ነው። በሳምንት 3 ቀን እኔ ትምህርቱን እሰጣችኋለሁ። ተጨማሪ 3 ቀን ደግሞ ራሳችሁ በማንበብ ጥሩ ለውጥ ማምጣት የምትችሉበት ስልጠና ነው። መረጃውን ከፈለጋችሁ በቴሌግራም በዚህ ስልክ ቁጥር ደውሉልኝ፣ እንገናኛለን። ስልጠናውን እንጀምራለን። ከዚህ ጊዜ በኋላ እንግሊዝኛ ቋንቋን አድናቂ ብቻ አትሆንም እሺ፣ እናንተም ተናጋሪ ትሆናላችሁ።